በመቀጠል አጭር ልቦለድ ይነበባል። ልቦለዱ የተገኘው ከሪፖርተር ጋዜጣ ላይ ነው። ጸሐፊው ዳዊት ወርቁ ነው። ርዕሱስ ከተባለ ዳያስፖራው ከቤ ይላል። ኮምፒውተር ቴክኒሻኑ አበበ እንደ አዲስ አበባ ሸቀጦች ዋጋ በየሰከንዱ የሚለዋወጠውን የሚስቱን ባህሪ መቆጣጠር አልቻለምና ካቻቢቴውን እያሽከረከረ የሚጠገነውን ኮምፒውተር እየመረመረ እኔ ምልሽ አስቱ አለ ፈራ ተባያለ። ምን ሆንክ ደግሞ? ደርሳ ቱጋለች። መልበሻ ጠረጴዛው ላይ ባለው መስታወት ቅንድቧን እየቀነደበች ነው። ይህ ሰሞኑ ሁኔታሽ እንደው አላማረኝም። በስርቆት እያያት ነው። ቀለም ቀባኛ? ኖ እንደሱ ለማለት ፈልጌ አይደለም። ታዲያ ምን ለማለት ፈልገ ነው? እንጃ ግን የሆነ ለውጥ እያስተዋልኩ ነው። አንተ ደግሞ መመርመር ስትወድ ኮምፒውተር እንደምትፈታ እንካ ጭንቅላቴን ፍታና መረመረኝ። ይሄ ነው የቀረ። ትኩስ የተተኮሰ ጸጉሯን ከግራ ወደ ቀኝ ግንባሯ ላይ በተነችው። ስትነጫነጭ እንዲህ ናት። አረ በቃ ተይው፣ እሺ በይ ተይው። እኔ እንኳን እንዲህ ለማለት ፈልጌ አልነበረም። ወንዶች ስትባሉ እንደው ያጠፋው ጥፋት ካለ ይነገረኝና ይቅርታ ጠይቄ በቶሎ ልታረም ለማለት ነው አለ እንዳቀረቀረ መፍቻውን እያሽከረከረ። ዝም አለች። ታውቃለች ዓለምን ብትዞር ብል ይበላታል እንጂ እንደ አቤ አይነት ባል እንደማታገኝ። አንዳች ነገር ፈልጋ ጠይቃው አቅሙ ከፈቀደ ሳያደርግላት ያለፈበት ጊዜ አልነበረም። ይሁንና አስቴር ከፍተኛውን አፍቅሮተ ነዋ ያለባትና ምንም ቢደረግላት በቃኝን አታውቅም። ዳሩ ሳይደግስ አይጣላም እንዲሉ መልኳ ሳሃ የማይወጣለት ነው። ነገር ግን ጆሮቿ፣ ጣቶቿ፣ ጡቶቿ፣ ግንባሯ፣ እግር ምናምን እያሉ መዘብዘብ ጊዜ መፍታት በመሆኑ በቀጥታ በአቤ ላይ እንዴት የባህሪ ለውጥ እንዳመጣች እናያለን። በሆነ ያዘቡት ቀን እንግዲህ አስቴር በአንድ ድርጅት ውስጥ ኮምፒውተር ተያቢ ናት። ታዲያ እንደ ማንኛውም ተያቢ ከስራዋ ጎን ለጎን ሁልጊዜ ፌስቡክ ትፌሰቡካለች። በቃ በእነዚያ አለንጋ ጣቶቿ ይህንን ቻት ማድረግ ነው። ገንዘቧ ከኮስሞቲክስ በመቀጠል በተለያዩ ስታይሎች ተነስታ ፌስቡክ ላይ በመጭናቸው ፎቶዎች ይወድማል። ታዲያ ውብ ፎቶዎቿን አይቶ ለማለፍ የሚጨክን አንጀት ያለው የለምና ያያት ሁሉ ሪኩዌስት ያደርጋታል። እሷም ተጠየቅኩ ብላ የሚደነድል ልብ የላትም። ኮንፈርም ታደርገዋለች። አቤት ፎቶዋን ስትጭን ላይክ የሚያደርጋት ኮመንት የሚሰጣት ብዛቱ፣ ጎርጂየስ፣ ቢዩቲፉል፣ ዋው ስማርት ገርል፣ ዋው ዩ አር ኪዩት፣ እንዴት አባሽ ነው የምታምሪው፣ ዋው ረንደው የዋው ብዛት። አስቴር ይህን ሁሉ ስታይ ልቧ ባሰች ጮቤ እየረገጠ ለፌስቡክ ፈጣሪ ጋሼ ማርቆስ ዘበርጋ ረጅም ዕድሜና ጤናን ትመኛለች። አንድ ቀን ታዲያ አንደኛው የፌስቡክ ጓደኛዋ ከቤ ዘግሬት ከቻት ሩም ውስጥ ብቅ ብሎ ሄይ ገርል ይላታል። ፕሮፋይል ፎቶውን ስታይ ሙስና እንደጠገበ አለቃ ከጥግ እስከ ጥግ ጥርሱን የፈለቀቀ መላጣ ሰውዬ ነው። ሄይ መለሰችለት። ሶፕ ዝም አለችው። ይሄ የዲያስፖራዎች ተርም አይመቻትም። ዩ ኖ ዋት ዝም አለችው። ዩ አር ዳም ቢዩቲፉል ታንክስ። ደስ አላት። እንደ ብዙ ቆንጆ ሴቶች ውበቷ እንደ ውዳሴ ማርያም ካልተደጋገመላት ውብ መሆኗ አይገባትም። I've never seen such a damn beautiful girl in my life. ዲያስፖራው ከቤ በጠዋት የጅንጀና ጨረታውን ማጣጣፍ ያዘ። ኧረ እባክህ ቅድመ አያቴን ይንሳኝ። ኧረ ሞዛዝጊ LOL አለሉ ራስ ልትለው ነበር። ትልቅ መላጣውን አይታ ግን ዋጠችውና ሌላ የምታውቃትን እንግሊዝኛ ቃል ስትፈልግ ድንገት መብራት ድርግም ሲል ኮምፒውተሯ ጭልም አለ። እጭ አምባረቀች። አለቃዋ ስዩም ገላመጧት። አልደነገጠችም። ባለትዳር ቢሆንም ከሷ የሚበላልጡ ልጆች ቢኖራቸውም ዕድሜያቸው በቦላሊያቸው ስር ቢንጠባጠብም እንደሚወዷት ታውቃለች። ማንም የማያውቀው ምስጢር አላቸው። በሁለቱ መሃል የቀረ በብር የተገመደ ፍቅር። ባሏ አቤ እንኳ የኮምፒውተርን ችግር ቢመረምር ጭንቅላቷ ሊደርስበት የማይችል። መብራት መጣ። ከቤ ዘግሬት ከች አለ። ኦን ኤን ኦፍ መብራት ሂዶ ነው ባክህ። እኔ ደግሞ አንቺ ራስሽ የሄድሽ መስሎኝ። ለምን? መላጣ የደብሮሽ ነዋ። መላጣ ወንድ ትወጃለሽ? ያለቃዋ ስዩምን ጭንቅላት ቀና ብላየችው። በየቀኑ የሚላጩት ሳይሆን የሚላጡት ሙልጭ የሚያደርጉት አይኗን የሚያጥበረብራት ግመም ወራዝ።
ቅንድባቸውን ራሱ ይላጩታል መሰለኝ። አንድም የጸጉር ዘር የለውም። ያልተሟሸ አኩቴ ይመስላሉ። ምንድነው አቀርቅሮ የሚጽፉት ደግሞ? ይሄኔ የሆነ ቢዝነስ ነው አለች። ቢዝነስ በሷና ስዩም መሃል ያለች አሪፍ የማጭበርበሪያ ቃል ናት። ሙስና፣ ታክስ ማጭበርበር፣ ዝሙትና ወዘተ አይነት ቃሎች በሁለቱ መሃል በቢዝነስ ከተለወጡ ሰንብተዋል። ስዩም በፊታቸው ሞገስ ስታገኝ የቢዝነስ በትራቸውን ይዘረጉላትና በውድ መኪናቸው ይዟት ብስ ነው። ከዚያም በትልቅ ሆቴል አልጋ ክፍል ውስጥ አቤ ይታያታል። ካቻቢቴ ይዞ ኮምፒውተር ሲፈታ ሲገጥም ሄይ ገርል ዳያስፖራው ከቤ ነው ፕሮፋይሏን ሲበረብር ሰንብቶ እየተመለሰ ሄይ ዩ ኖ ዋት እዚህ ካናዳ አንቺን የመሰለች ልጅ በእግር በፈረስ ብትፈልግ አትገኙ። አስቴር ካናዳ ሲላት ልቧ ቀጥ አለ። ካናዳ ነው እንዲህ ያለው? ያ ቫንኮቨር። ወዲያውኑ ፕሮፋይሉን ትገልብ ጀመር። ዳያስፖራው ከቤ ከነትኩስ መላጣው ተራራ ሲወጣ ደግሞ ኮፍያ አርጎ ሲወርድ ቆምጣ ለብሶ የውሃ ኮዳ ይዞ ገነት በመሰለ መናፈሻ ውስጥ እየሮጠ ደግሞ ዛፍ ጥላ ስር አረፍ ብሎ ውሃውን ሲጠጣ በታላቅ አፉ ሃምበርገር ይሁን ኪንግ በርገር አሊያም ቺዝ በርገር ብቻ የሆነ በርገር ነገር ሲገምጥ ደግሞ ሲወጥ አይነት ልዩ ልዩ ፎቶዎች በብዛት ለጥፏል። ከቤ ሴፕተምበር ከሚለው የልደት ቀኑ በስተቀር ውልደቱና የትና መቼ እንደሆነ ስለ ጋብቻ ሁኔታው ምናምን የሚናገር አንዳች ነገር የለም። ግን ካናዳ ቫንኮቨር እንደሚኖር በደማቁ ተጽፏል። ዋው ዩ አር ላኪ አለችው። እንግሊዘኛው ከየት እንደመጣላት ገርሟታል። አማይ ዶንት ቲንክ ሶ ዋይ አገር ቤትን የመሰለ ነገር የለም። ማን እንደ አገር አይደለም የሚባለው ብለህ ነው? ያ እኔ እምልሽ ድርግም መብራት ኃይል የቅናት ቅንቅን እንደበላው ባል እህት ውይ ስዩም ገላመጧት። ቢወዷትም እንዲህ ስታስደነግጣቸው አይወዱም። አሁንስ አልበዛም እንዴ አሏት ጀርባቸውን እንደሰጧት። ምኑ የመብራት ኃይል ግፍ በሳቸው ቤት ማስቀየሳቸው ነው። አልበዛም እንዴ የተባለው ለጮቷና ለቻቷ ነው። በጣም እንጂ። ለመሆኑ ሴቭ አድርገሽ ነው የምትሰሪው? አዎ ውሸቷን ነው አላደረገችውም። እጭ ወደ ሆነ መስሪያ ቤት የሚላክ ሙሉ ገጽ ደብዳቤ ሴቭ ሳይደረግ ጠፍቷል። ምናልባት ኮምፒውተሯ በራሱ ጊዜ አውቶ ሴቭ ካላደረገ በቀር። ስዩምም ያውቁታል። ቻቷ ሲቋረጥ ካልሆነ ለስሯ ይህን ያህል ከጣራ በላይ እንደማትሰነጠቅ። መብራት መጣ። ዳያስፖራው ከቤም መጣ። You know what? I like a funny girl like you. Like me? Oh my God. What makes you laugh, baby? አንተ ራስህ ፈኒ ቢጤ እኮ ነህ። ና ፈኒ ቢጤ የሚለው የኔ ቢጤ በማለት ይስተካከልልኝ። ኬ እንደ ጉር ተሳቀ። እኔ እምልሽ ድሮ ሀገር ቤት ሳለው የኔ ቢጤ ምናምን የሚባሉ ሰዎች ነበሩ። እሺ መቼም አንተ ያልቅብህ ምን ልትል ሊሆን ደግሞ? አሁንም አሉ እንዴ የኔ ቢጤ ሰዎች? አይ የሉም። ሞዛዛ የት ሄዱ? በማሚ ሞት ሆሊውድ ፊልም ሊሰሩ እንዳትኝ በዳዲ ሞት። አይሻልህም ፊልም ሊለምኑ? Come on baby, you are too funny. You too. That's what I said. I like a funny girl like you. Thanks. እዚህ እኛ ጋር ፈረንጆች ምን ይላሉ መሰለሽ? If you have a damn sexy and a kind of humorous baby, በቃ ዓለም ከ9 ወደ 10 ትገባልሃለች ይላሉ። ዝም አለች። ያለው ህልም ነገር መሰላት። የተወሰነ ቃላት ገብቷታል። በርግጥ ምን ማለት ነው እንዳትለው ዲክሽነሪ አጠገብሽ የለም ብሎ ሙድ እንዳይዝባት ሰጋች። እኔ ከቤ ዘግሬት በራሱ ጊዜ ምን መሰለሽ ቆንጆና ሳቂታ ሚስት ካለህ ዓለምን በቁጥጥር ስር ታደርጋለህ አይነት ነገር ነው። just like you። መብራት መጣውንም ድርግም እጭ አሁንስ እንደተለመደው ቢሮን ደበላለቀችው። እጭ አልበዛም እንዴ? አሁንስ ምን ሆነሻል? ስዩም ትዕግስታቸው ተሟጠጠ። መብራቱ ነዋ። እጭ ታዲያ የምን እጭ ነው? እጭ አሁንስ መብራት በጠፋ ቁጥር የምሰጋው ሴቭ በማታደርጊው ነገር ሳይሆን በሚያንባርቅ ድምፅሽ ነው። እጭ የእሳቸው ላፕቶፕ በመሆኑ መብራት ቢሄድም ይሠራል። መብራቱ ተመልሶ መጣ። ከቤ ዘግሬትም እንዳደረቃ ኦንላይን ላይ ተጎልቷል። ያስቱ አቤት። you know what? በጣም ሳልወድሽ አልቀርም። ማለት ምን ማለት ያለው? you know what I mean? ፍቅር ይሁን እንዴ አንቺዬ? እንዴት ያረጋሃል? ልቤን ይቆርጠኛል። ሌላስ?
ልቤን ይፈልጠኛል። ሌላስ? ልቤን እንደ ኮብልስቶን ይወቅረኛል። ምን ኮብልስቶን ታውቃለህ እንዴ? ምን ማለትሽ ነው? ካናዳ ውስጥ አገር ያወቀኝ ኮብልስቶን ፈላጭ እኮ ነኝ። አሪፍ ነው፣ ሥራ አይናቅም። አም ኪዲንግ ቤቢ። ሌላ ነው ሙያዬ። ምንድን? ሴኪሪቲ ጋርድ ምናምን ማለት ላይክ ዘበኛ ምናምን? ዩ ሜይ ቢ ራይት። በእናንተ ዘበኛ ነው የሚባለው። ግን ልዩነቱ ምን መሰለሽ? የእናንተ ዘበኛ ቢመታው መጋኛ ሊያጣ ይችላል፣ ዶላር መዳኛ። what I mean? ወደ ቁም ነገሩ አስትዬ፣ ልቤ ጨርሶ የኔ አይመስለኝ። እንዴት? የኔ ልብ ሳቀው እንዲህ አልነበረማ። አሁን ምን ሆነበት ታዲያ? እንጃ፣ እንዲህ አንዷ ውብ ሰርቀው ይሆናላ። ምን የቆረጣት? ምን አውቃለሁ። እንግዲህ ዶክተርዬ እባክዎ መድኃኒቱን እዘዙልኝ። የእሷንም ልብ መውሰድ ነዋ። እንዴት አድርጊ ዳክ? ሰርቀህ LOL ኖፈኔ ዳክ። ከዚያስ? በቀን 3 የዋጠው በውሃ ነው ዶክተርዬ? የለም በጠላ ነው። እሺ what? በጣም ተመችተሽኛል። ኧረ ቀድማያቴን ይንሳኝ ስልሽ ሞዛዝዬ፣ እኔ ምልሽ አንድ ነገር ልጠይቅሽ አስቤ ያለ አይደል፣ እንደ ማፈርም እንደ መርበድበድም ቃጣኝ። ግድ የለም አስክሜኝ። what? አይዞህ፣ ወንድ ልጅ ቆረጠ በልና ግባበት። LOL ወንድ ልጅ ቆረጠ ቶሎ መብራት ኃይል ሳያቆራርጠን። ምንድን ነው የሚባለው ይሄ ፍቅረኛ ምናምን የሚባለው ነገር? ባል ምናምን ነገር አለሽ እንዴ? ምን ልበልህ? አጭር ቃል የስ ኦር ኖ። አስቴር ትልቅ ፈተና ውስጥ ገባች። ምን ትበል? የስ እንዳትል የውጭ ዕድሏን መፋቅ ትፈልጋለች። ኖ እንዳትል ምስኪኑ ባሏ አቤ እንደተበላ ቁብ ጥላው ስትሄድ የሆነ ሰብአዊ ስሜት ነገር ተሰማት። አቤ ገንዘብ ባይኖረውም ባሏ ነው፣ ያሳዝናታል። ግን አንድ ቀን እንኳ ጽድት ያለ ላይፍ ሳልኖር የምትለው ነገር አላት። እንደ ሴቶች መኪና ሳልነዳ የምትለው ነገር። ሄይ ሃይ ብሬክ ዘ ሳይለንስ ሄይ ይላል ከቤ ከካናዳ ጫፍ ላይ ሆኖ። አስቴር ግን በማዕበል እንደምትንገላታ መርከብ ናት። በመጨረሻም መብራቱ ጠፍቶ ገላገላት። ኤጭ አንቺ ሴትዮ አላበዛችሁም እንዴ? ስዩም ቱግ አሉ። ይቅርታ የሠራሁትን ሴቭ ሳላደርግ መብራት እና የምን ከጣራ በላይ መሰንጠቅ ነው። ኤጭ አለበዛም እንዴ? ኤጭ። ከዚያ ቀን በኋላ ከቤ ዘግሬት ከፌስቡኩ ላይ ጠፋ። አስቴርም የባህሪ ለውጥ አደረገች። አንድ ቀን፣ 2 ቀን፣ ሳምንት፣ ወር ኦንላይን ሆና ጠበቀችው። ሰርች አደረገችው። ፌስቡክ ላይ፣ ጉግል ላይ ከቤ ከበደ እያለች አልሆን ሲላት ከቤ ዘግሬት፣ ከቤ ካናዳ ምናምን እያለች ጎለጎለች። ግን ጉግል ከቤ ዘግሬት ስትለው አሌክሳንደር ዘግሬትን እያቀረበላት፣ ከቤ ካናዳ ስትለው የካናዳን መረጃዎች እያቀረበላት ብስጭትጭት ተደረጋት። ከቤ የውሃ ሽታ ሆኖ ቀረ። አስቴርም ነጭናጫ በትንሽ ትልቁ ብስጭ ሆነች። አቤ በሚስቱ ባህሪ ግን ግራ ተጋብቶ የባሰ ሳይመጣ ቶሎ መፍትሄ መፈለግ እንዳለበት ወሰነ። መድኃኒቱ እሱ ዘንድ እንዳለ ያውቃልና ሚስቱ ከዕለት ወደ ዕለት የባህሪ ለውጥ ብቻ ሳይሆን የሰውነት ለውጥ እያመጣች መሰለው። ማታ ተኝተው የእሱ ሰውነት ግሎ የእሷ ቀዝቅዞ ሳለም እኔ ምልሽ አስቱ ያልሰማችሁ መስላ ዝም ያስቀየምኩሽ ነገር አለ ልበል? አስቱ ምንድን ይሆንሽው? ምን ሆንኩ? አይታወቅሽም? የሆነ ለውጥ እንዳለ አይታይሽም? እኔ እንጃ ባክስቲ አጭቅጭቅ የተኛበት ታውቀዋለች። ምክንያቱ ዳያስፖራው ከቤ ነው። የከቤ ዘግሬት በድንገት ከፌስቡክ መንደር መሰወር ለማና ቤት እንደምትል ማንን እንደምታማክር ጨንቋታል። በቃ ከቤ የለም። ከቤ ውሃ ሽታ ሆኖ ቀርቷል። ለካ ሳታውቀው ሳታስበው ልቧ ነህሉሎለት ነበር። ይሁንና ባለቤቷ አቤ ዳያስፖራው ከቤ እሱ ራሱ አቤ እንደሆነ እንዴት ፕራንክ እንዳደረጋት እንዴት አርጎ ይንገራት?